አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ እህቶች ወንድሞች፣ የዩቲዩብ ተከታታዮች እህቶች እንዴት ናችሁ? ሰላም ብያለሁ። ኢንሻአላህ ሁላችሁንም ተሰማላህ ኸይርን ስለምታበረታቱኝ በጣም አመሰግናለሁ። ተሰማላህ ኸይርን ኢንሻአላህ። ሲቀጥል ብዙ ጥያቄ እየጠየቃችሁ ነበር። ጥያቄያችሁን ለመመለስ ነው ኢንሻአላህ። እና መጀመሪያ በላይክ ግቡ ሁላችሁም ማለት ነው። ሸር አድርጉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ኮሜንት አስቀምጡልኝ። ኮሜንት አስቀምጡ። በኮሜንታችሁ እመልሳለሁኝ ማለት ነው ኢንሻአላህ። ያልመለስኩላችሁ ታላችሁ ደግሞ አሳውቁኝ፣ እመልሳለሁኝ ማለት ነው ኢንሻአላህ። ሲቀጥል ብዙ ጊዜ ጥያቄ እየጠየቃችሁኝ ነበር ማለት ነው። ጥያቄያችሁንም ያው አንዳንዴ ላይ በላይ ሆኜ መልሳለሁ ማለት ነው። እና ጥያቄያችሁ ምንድነው? ብዙ ጊዜ ድምጥሽ መሆንሽ ነው። ድምጥሽን ብዙ ጊዜ ጥያቄያችሁ ይሄ ነው። ድምጥሽ ብዙ ጊዜ አይሰማም እና ድምጥሽን መሆንሽ ነው። ግማሾቻችሁ ደግሞ እርጉዝ ነሽ ወይ እያላችሁ ነበርና ጥያቄያችሁን ለመመለስ ነው ዛሬ የመጣሁት ማለት ነው ኢንሻአላህ። ድምጤ ያው እኔ ሀቂቃ ያው ድምጤ የተሰማ ነው የሚመስለው። ድሮ ቪዲዮዎች ላይ ስታዩ ድምጤ መሻላህ ነው ማለት ነው። ያሁኑ ላይ ደግሞ ብዙ ጊዜ ድምጤ በጣም የቀነሰ ነው። አላሁ አለም ድምጤ ምን እንደሆነ በማለት ነው ያምሻል ወይ ምናምን እያላችሁ ትንሽ ልቤን ነው የሚሳነኝ እንጂ አያመኝም። ያው ብዙ ጊዜ ኒቃብ ተተሸፈንኩ ልቤን ያፈነኛል ማለት ነው። እና ወደ የገጠር ልጆች ታውቁታላችሁ። ገጠር ስገባ ያው እንደዚህ ክሪም አድርጌ ፊት ለፊቴ ነው እንጂ እንዲህ አድርጌ ነው እንጂ እንትን ለብሼ መሄድ አልችልም። ኒቃብ ማለት ነው ያፈነኛ ወይንም ትልቁ ኒቃብ ለብሼ ስሷም ወደ ፊቴ አድርጌ ነው ማለት ነውና ትንሽ ልቤን ያመኛል። ሐኪም ቤት ለምን አትሄጂም ለምን አትመረመሪም ለምትሉኝ ያው ሐኪም ቤት ታይቻለሁ ብዙ ቦታ ኢንሻአላህ። ደግሞ እዚህ ሀገር ይሻላል ያላችሁ ነው ኢንሻአላህ። እዚህ ሀገር ደግሞ ኢንሻአላህ እስኪ እሞክራለሁ ማለት ነው። እና ለጥያቄያችሁ ኢንሻአላህ። ሌላው ደግሞ ሰዓቴን ያው ማታ ማታ ነበር ብዙ ጊዜ የምገባበት ያው ክላሴ ኢንተርኔት አይሰራም። የምገባበት ያው ሴቶች ክላስ ነበር። ሴቶች ክላስ ያው ሴትየዋ ስለቆረፈ ጧት አድርገዋለሁ ሰዓቴ። ማታ ማታ ደግሞ ያው ዝም ብዬ ያለ ቪዲዮ እገባለሁ ማለት ነው። እና ኢንሻአላህ አበረታቱኝ ሁላችሁም። ቅንነት ለራስ ነው። ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው። እና ድምጤን ይኸው ነው ድምጤ። በፊት ቪዲዮ ላይ ገብታችሁ ስታዳምጡት ያው ይለያያል። በፊቱ ላይ በጣም ድምጤ ይጮሃል ማለት ነው። አሁኑ ላይ ግን ድምጤ ያው ብዙም አይደለም ማለት ነው። እና ለዛ ነው ድምጤ ማለት ነው። ስለዚህ ድምጤ ጠይቃችሁኝ ኢንሻአላህ ሰብስክራይብ እያደረጋችሁ ሁላችሁም ግቡ፣ አበረታቱኝ፣ ሸር አድርጉልኝ። ቅንነት ለራስ ነው ሀቂቃ ማለት ነው። አይከፈልበትም። ብዙ ጊዜ እኔ ቤት አልሐምዱሊላህ ብዙ ታዩኛላችሁ፣ ግን ላይክ አታደርጉም ማለት ነው። ላይክ ሁሉም ሰው ጋር እንዲዳረስ ያደርጋል። ላይክ ለምን ያጋዳል ብዬ ተጠይቄ ነበርና ሁሉም ሰው ጋር ያው ይደርሳል የሚለው ነገር ነው ላይኩ ማለት ነውና ዋናው ነገር ያው ሰዓቱ ነው፣ እይታ ነው። ኢንሻአላህ ሸር እያደረጋችሁ አበረታቱን ሁላችሁም ማለት ነው። እና ለምትጠይቁኝ ጥያቄ ደግሞ ኢንሻአላህ መልሳለሁ። እንደዚህ ጥያቄ ታላችሁ ጠይቁኝ። ብዙ ጊዜ ያው ድምጥሽ መሆንሽ ነው ለምትሉኝ እህቶች ነው ዛሬ ቪዲዮ የምሰራው ማለት ነው። እና ድምጤ ያው ነው እና ትንሽ ልቤን ስለሚያመኝ ነው ስለሚያፈነኝ እንጂ ድምጤ አልሐምዱሊላህ ያው ይሰማል። አብዛኛው ደግሞ ሴትየዋ ትጮህ ሴትየዋ መኝታና እኔ የምገባበት በፊት አንድ ነበር። እሷ እንደዚህ ፎቅ ላይ ነው የምተኛው፣ እኔ ደግሞ መሬት ነው። እንደዛ ሆኜ ያው ድምጤ ተሰማኝ ደግሞ በጣም ኃይለኛ ናትና ሴትየዋ ለዛ ነው ማለት ነውና ኢንሻአላህ እስኪ አበረታቱኝ። ሰብስክራይብ እያደረጋችሁ እንደገና ደግሞ አዲሶቹንም አበረታቱኝ። በነገራችን ላይ ዋንቄ የገባችሁ ይሄ እንትን ሞኒ ሆናችሁ
እህቶች መሆኔዎቹ ጋር ነው የምትከዱት እንጂ ትንንሾቹን አታበረታቱም። ለምን ሀቂቃ ማለት ነው። ምክንያቱም አንድ ሰው የደረሰበት ሁሉም ሰው ይደርሳል ታውቃላችሁ፣ ጊዜ ይፈጃል እንጂ ማለት ነው። እና ትንንሾቹንም አበረታቷቸው። ቅንነት ለራስ ነው ለማንም አይደለም። እና ሁሉንም አበረታቷቸው። ሀቂቃ ብዙ ጊዜ እኔ አሁን ወላሂ ብዙ ጊዜ ዞራለሁ። ከምዞርላቸው ይልቅ የማልዞርላቸው ናቸው ቤት የሚመጡት ማለት ነው። እና አልተመቸን ሆኖ ነው ይላሉ። እኔ ብዙ ቤት አያቸዋለሁ፣ ባይመቻቸው አንዳንድ ቤት አይሄዱም። እና በቪዲዮ እንኳን በእንትን እንኳን ባንገናኝ በላይቭ ተላይቭ ስንወጣ ብንዘያየር ኢንሻአላህ። እና አብሽሩ። ኢትዮጵያ ያደክማል። አዎ ድካም አለው። ድካም ቢኖረው እንግዲህ ሶብር አድርጎ እንትን ማለት ነው ኢንሻአላህ። እኔንም ማበረታቱ ጥያቄያቸውን እንግዲህ የመለስኩ ይመስለኛል። ሌላ የጠየቃችሁ የታለ? ኢንሻአላህ መልሳለሁኝ። ጥያቄ ታላችሁ አቅርቡልኝ እላችኋለሁ። እስኪ ቤቴ እንደሞላ ያሳያችሁ። ይሄ በነገራችን ላይ የወንዶች መቀመጫ ነው፣ ውጭ ላይ ማለት ነው። እና እስኪ ላይክ እያደረጋችሁ አበረታቱኝ ኢንሻአላህ። ቅንነት ለራስ ነው፣ አይከፈልበትም። እንደገና አንድ ቀን እስኪ አሳያችኋለሁ። ለምን ግቢሽን አታሳየኝም ተብያለሁ። ግቢዬን ደግሞ አንድ ቀን አሳያችኋለሁ። ብዙ ሰው ስቀርጭ እንዲያዩሽ ምናምን እያላችሁ ነበር። አያዩኝም ማለት ነው። አያዩም። ስልኬን አልሰጥም። እኔ ያው ብር ሲልኩልኝ ብቻ ነው ስልኬን የምሰጠው እንጂ ስልኬን አልሰጣቸውም። ኢንሻአላህ እስኪ ላይክ እያደረጋችሁኝ ሁላችሁም አበረታቱኝ። ቅንነት ለራስ ነው፣ አይከፈልበትም ኢንሻአላህ። እና ሁላችሁንም በጣም የማመሰግነው ጀዛኩም አላህ ኸይረን ኢንሻአላህ። እስኪ ትንሽ ደግሞ ውጩን ላሳያችሁ ማለት ነው። አበረታቱኝ። በነገራችን ላይ አሁን ፀሐይ ነው። ይሄ ደግሞ ወንዶች የሚቀመጡበት ክላስ ነው። ትናንትና አሰርተው ነው ኢንሻአላህ። አንድ ቀን ደግሞ ግቢን አሳያችኋለሁ። ያው ብዙ ፎቶች ግቢሽን አሳየን እያላችሁ ነው። ኢንሻአላህ አሳያችኋለሁ ማለት ነው። ኢንሻአላህ አበረታቱኝ። ጥያቄ ካላችሁ ጠይቁኝ፣ ኢንሻአላህ መልሳለሁ ማለት ነው በጠየቃችሁኝ። እና አዲሶቹን ማበረታቻችሁ 10 ደቂቃ እያያችሁ። ቅንነት ለራስ ነው፣ ለማንም አይደለም። ማን ውዴቶቼ ሀቂቃ አይከፈልበትም። እና ኢንሻአላህ አበረታቱኝ። በዛውም አላህ ኸይርን ለዚህ ለምትከታተሉኝ ወንድሞች እህቶችም አላችሁ በጣም አመሰግናለሁ ከልብ። በዛውም አላህ ኸይርን ኢንሻአላህ። ሰላም አለይኩም።